ዑለማዎች፣ ኡስታዞች እንዲሁም ታዳሚዎች ወንድሞች እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ እያለሁኝ በዚህ በሶሻል ሚዲያ ላይ እየተሰራ ያለው ስራ የነዝር ስራ እንዲሁም ደግሞ ልጆች አላህ ጀዛቸውን ይክፈላችሁ እላለሁ። በመጀመሪያ አላህ ኢኽላስን ይወፍቃችሁ፣ አላህ ቀቡልን ይወፍቃችሁ። ትልቅ የነቢያትን አደራ ተሸክማችሁ እየሄዳችሁ ያላችሁት ነቢያቶች ጀምረውት የሄዱትን መንገድ እያስከተላችሁ ነው። ሰዎችን ከክህደት ወደ እምነት መጥራት የነቢያቶች መንገድ የነቢያቶች ጎዳና ነው። ይህ በጣም ታላቅ ስራ ነው። አላህ ስብሐነሁ ወተዓላ ከዚህ በኋላ አዲስ ነቢይን አይልክም ከነብዩ ሰለላሁ ዐለይሂ ወሰለም በኋላ። ነገር ግን የነቢያትን ትምህርት አንግበው ለትውልድ የሚያስተላልፉ ሰዎችን ያደርጋል በየጊዜው። ለዚህ ነገር አላህ ስብሐነሁ ወተዓላ ስለመረጣቸው አላህን አመስግኑት። ኢኽላስ ይፈልጋል ይህ ስራ በእናንተና በአላህ ስብሐነሁ ወተዓላ መካከል ያለ ነገር ነው። እርሱ አላህ ስብሐነሁ ወተዓላ ኢኽላስን ይወፍቃል ለሁላችንም። እና ወንድማችን አቡከር ከንግግር የንጽጽር ስራዎች ባሻገር መጽሐፍቶችን እያበረከተ የሚገኝ ታላቅ ምርጥ ወንድማችን ምርጥ ኡስታዝ ነው። ከዚህ በፊት ሌላ መጽሐፍ ጽፎ በዚህ በአጭር ጊዜ ሌላ መጽሐፍ ማዘጋጀቱ እኔ በጣም ነው የደነቀኝ። ወላሂ በጣም ነው የደነቀኝ። እዚህ ንጽጽር የሚሰሩ ልጆች አላህ ጀዛቸውን ይክፈላቸው። ወንድሜ አቡከር አሁን ያዘጋጀው መጽሐፍ ለሁሉም ጠቃሚ ይሆናል ብዬ አስባለሁ ኢንሻአላህ። ከዚህ በፊት ወንድማችን ሰላህ አላህ ጀዛውን ይክፈለው፣ ከእርሱ በፊት ደግሞ ወንድማችን ኡስታዝ አህመድ ብዙ መጽሐፍቶችን እያዘጋጀ በዚህ ዙሪያ ላይ ያበረከተ መሆኑ ይታወቃል። ለሁላችሁም አላህ ጀዛቸውን ይክፈላችሁ። እና ጥሬ በቃ ይሄን መጽሐፍ በተለይ ክርስቲያኖች እንዲሁም ደግሞ ሙስሊሞችን እንድታነቡ ለሰዎችም እንድትጋብዙ ነው። እና ይህን ስራ ነው አቡከር ወንድሜ አላህ ይቀበለ። አላህ በኢኽላስ ከተቀበላቸው መልካም ባሪያዎች ያድርገን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኡስታዝ እሱ ጀዛከላህ ኸይር፣ አላህ ይጠብቅህ። ኢንሻአላህ ኡስታዝ ወሂድ መቀጠል ትችላለህ። 5 ደቂቃ አለ ኢንሻአላህ።